በዓለማችን ላይ ካሉ እጅግ አስፈሪና መቋጫ ካልተገኘላቸው የፖለቲካ ትርምሶች መሃል የአሜሪካና የኢራን ፍጥጫ በቀዳሚነት ይጠቀሳል። ነገሮች ተረጋጉ፣ ስምምነት ላይ ተደረሰ ተብሎ በሚታሰብበት ቅጽበት ያልታሰበ አዲስ ማዕበል መነሳቱ የተለመደ ሆኗል። ይህ የፖለቲካ ሽኩቻ አሁን ላይ ከምንጊዜውም በላይ ተካሮ ዓለምን በከፍተኛ ውጥረት ውስጥ ከቷታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመድረክ ላይ ቆመው በከፍተኛ የድል ስሜት ይህ ለዓለም ታላቅና ብሩህ ቀን ይሆናል፣ ምክንያቱም ኢራን የሆርሙዝ ባህረ ሰላጤ ሙሉ በሙሉ ክፍት መሆኑንና ለንግድ ዝግጁ መሆኑን አሳውቃለች በማለት አስጨብጭበው ሳይጨርሱ ያልተጠበቀ ነገር ተፈጠረ። የዓለም የደም ስር የሆነው የሆርሙዝ መስመር እሳቸው እንዳሉት ሳይሆን ዳግም መዘጋቱን ዓለም አቀፍ ሚዲያዎች በሰበር ዜና ማስተጋባት ጀመሩ። ትራምፕ የፈነደቁበትና ዓለምን ያስፈነደቁበት ዜና ገና አየር ላይ ሳይጠፋ ከቴህራን የመጣው ምላሽ ቀዝቃዛ ውሃ የቸለሰ ነበር። ኢራን ትራምፕ የሚናገሩት አይገባንም የምትለውን የኒውክሌር ፕሮግራምም ሆነ የምናስረክበው የበለጸገ ዩራኒየም የለንም ስትል የዋሽንግተንን ተስፋ በአደባባይ አጨልማለች። ይህ ክስተት በሁለት ሀያላን መካከል ያለው ፍጥጫ ምን ያህል የተወሳሰበ ፈጣንና የማይገመት መሆኑን በሚገባ አሳይቷል። የኢራን ጉዳይ ለፕሬዝዳንት ዶናልድ ትራምፕ የሚያያዝና የማይጨበጥ አየር ሆኖባቸዋል። ትራምፕ ሆርሙዝ ተከፈተ ብለው የዓለም አክሲዮን ገበያን እንዲነቃቃና የነዳጅ ዋጋ እንዲቀንስ ለማድረግ ከፍተኛ ጥረት ቢያደርጉም ኢራን ግን በሰከንዶች ውስጥ የለም ተዘግቷል በማለት የዓለምን ኢኮኖሚ የልብ ትርታ እያናወጠችው ትገኛለች። ትራምፕ ኢራን የበለጸገውን የኒውክሌር ግብዓት ልታስረክበኝ ተስማማለች በማለት ደጋግመው በአደባባይ መናገራቸው የሚታወስ ነው። ሆኖም ኢራን ይህ ከቶም የሚደረግ እንዳልሆነና ማሰብም እንደሌለባቸው አሳውቃቸዋለች። ታዲያ ይህ ሁሉ ዥንብር ለምን ተፈጠረ? ምክንያቱ ግልጽ ነው። ትራምፕ በኢራን ላይ የጣሉትን የሆርሙዝ ወደቦች ማዕቀብ አጠናክሬ እቀጥላለሁ ማለታቸውና ኢራን ሆርሙዝን መልሶ እንድትዘጋ ብቸኛውን ትልቁ ምክንያት ሆኗል። በዚህ የተነሳ ኢራን ሆርሙዝን ከፈትኩ ስትል ትንሽ ተንፍሶ የነበረው የዓለም የነዳጅ ዋጋ አሁን በድጋሚ በፍጥነት እያሻቀበ ይገኛል። እውነታው ይህ ነው። አሁን ባለው ተጨባጭ ሁኔታ የዓለም አቀፍ የነዳጅና የአክሲዮን ገበያ ዋጋ የሚዘወረው በዋሽንግተን ወይም በለንደን የፖለቲካ ቢሮዎች ሳይሆን በቀጥታ በቴህራን ውሳኔዎች ላይ ብቻ የተመሰረተ ሆኗል። ትራምፕ በጀርባ ባደረኩት ድርድር በኢራን ላይ የበላይነት ወስጃለሁ፣ ለኒውክሌር ያበለጸገችውን ዩራኒየም ታስረክበኛለች ብለው ሲጠብቁ ኢራን ግን ሲያምሮት ይቅር የምን ዩራኒየም ብላ አርፈዋለች። ነገሮች ትራምፕ ባሰቡበት መንገድ እየሄዱ አይደለም። የሚሉት ሌላ፣ መሬት ላይ የሚሆነው ሌላ ሆኗል። ይህን ሁሉ ጥረት ወደ ፈጠረው ዋናው የሳይንስና የጦር መሳሪያ ቴክኖሎጂ ጉዳይ ስንገባ በአሁኑ ሰዓት በኢራን እጅ አለ የሚባለው የዩራኒየም መጠን 400 ኪሎ ግራም ሲሆን አንዳንድ መረጃዎች ደግሞ እስከ 440 ኪሎ ግራም ድረስ ያደርሱታል። ግን ዩራኒየም ማበልጸግ ሲባል ምን ማለት ነው? አንድ የዩራኒየም ንጥረ ነገር በውስጡ ያለውን አቅም አውጥቶ ለኒውክሌር ጦር መሳሪያ ግብዓትነት እንዲያገለግል ከተፈጥሯዊ ደረጃው በሰው ሰራሽ ቴክኖሎጂ እጅግ ውስብስብ የሆኑ ሴንትሪፊዩጆችን በመጠቀም ማደግ አለበት። ይህ የማበልጸግ ሂደት በፐርሰንት ይለካል። ንጥረ ነገሩ ለሰላማዊ ኃይል ማመንጫ ይውላል ወይስ ዓለምን ሊያጠፋ የሚችል የጦር መሳሪያ የሚለውን የሚወስነው ይኸው የፐርሰንት መጠን ነው። በሳይንሱ ዓለም የዩራኒየም ማበልጸግ ደረጃው 90% ከደረሰ ያ ንጥረ ነገር ሙሉ በሙሉ ለኒውክሌር ጦር መሳሪያ ዝግጁ ነው ማለት ነው። በአሁኑ ሰዓት ኢራን በእጇ ያለውን 400 ኪሎ ግራም ዩራኒየም እስከ 60% ደረጃ ማበልጸጓ ተረጋግጧል። ይህ ማለት ምን ማለት ነው? ኒውክሌር ቦምብ ለመስራት የሚቀራት ርቀት 30% ብቻ ነው። የኒውክሌር ጠበብት እንደሚሉት ዩራኒየም ከ0 ወደ 60% ማበልጸግ እጅግ ፈታኙና ከባዱ የሳይንስ ስራ ነው። ከ60% ወደ 90% ማሳደግ ግን ቁልቁለት እንደመሮጥ ቀላል ነው
ነው ይላሉ። ኢራን አሁን ባላት 60 በመቶ የበለጸገ ዩራኒየም ብቻ ከ8 እስከ 12 የኒውክሌር ቦምቦችን መስራት የሚያስችል አቅም እንዳላት ይነገራል። ኢራን ልክ እንደ ሰሜን ኮሪያ ይህንን መሳሪያ በእጇ ብታስገባ ኖሮ አሜሪካም ሆነች እስራኤል ከሷ ጋር ወደ ጦርነት መግባት ይቅርና ማሰብም አይችሉም ነበር። ምክንያቱም ኒውክሌር ካታጠቀ አገር ጋር መዋጋት ትርፉ የሰው ልጅን ከምድረ ገጽ ማጥፋት እንጂ አሸናፊና ተሸናፊ የሌለው ጨዋታ በመሆኑ ነው። የኢራን የኒውክሌር ባለቤት መሆን ለእስራኤል የህልውና ስጋት ነው። በዚህም ምክንያት ባገኘችው አጋጣሚ ሁሉ ዓለም አቀፍ እንቅስቃሴዎችን ስታደርግ በኢራን ላይ ማዕቀብ እንዲጠነክር ስታደርግ ቆይታለች። በመቶ ቢሊዮን የሚቆጠር የኢራን ዶላር በማዕቀብ ስር እንዲውል አድርጋለች። ይህ ሁሉ ሂደት ኢራን በእስራኤል ላይ ያላትን ጥርስ መፋጨት ይበልጥ አባብሶታል። እስራኤል አንድ ቀን ከኢራን ጋር ፊት ለፊት ልፋለም እችላለሁ በሚል ዓመታትን የፈጀ ዝግጅት ስታደርግ ብትቆይም ብቻዋን መጋጠምን ግን አልመረጠችም። አሜሪካ የዚህ ጦርነት ግንባር ቀደም ተዋናይ እንድትሆን ትፈልጋለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጆርጅ ቡሽ እስከ ባራክ ኦባማ እና ጆ ባይደን ድረስ ያሉትን የአሜሪካ ፕሬዝዳንቶች ኢራንን አብረን እንዋጋ በማለት ከፍተኛ ቅስቀሳና ውትወታ ሲያደርጉ እንደነበር የቅርብ ጊዜ መረጃዎች አጋልጠዋል። ይህ ታሪካዊ ሚስጥር በቅርቡ ይፋ የተደረጉት የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። ኬሪ በሰጡት ቃለ ምልልስ ኔታንያሁ አሜሪካ ኢራን ላይ ወታደራዊ እርምጃ እንድትወስድ ደጋግመው ይጠይቁ እንደነበር በማስታወስ ተናግረዋል። አሜሪካ እንድትደበድብ ለጠየቁት ፕሬዝዳንቶች በሙሉ ግልጽ የሆነ ስጋት እስካላየን ድረስ አይሆንም በሚል ምላሽ እንደሰጡት ኬሪ ገልጸዋል። ሆኖም ትራምፕ ዳግም ወደ ስልጣን መምጣታቸው የጨዋታውን ሕግ ቀየረው። ኔታንያሁ ተስፋ አልቆረጡም። ትራምፕ ስልጣን በያዙ በአንድ ዓመት ውስጥ ብቻ 7 ጊዜ ዋይት ሃውስ በመመላለስ ግባቸውን ለማሳካት ተግተዋል። በዚህም ተሳክቶላቸዋል። ከአሜሪካ ጋር በመሆን ኢራንን ለ39 ቀናት ያህል ተዋግተዋል። ከ39 ቀናት ጦርነት በኋላ መቋጫው ምንድነው? ጦርነት በድርድር ማለቁ አይቀርም። የድርድሩ ማጠንጠኛ ደግሞ ያው የኢራን የኒውክሌር ጉዳይ ነው። እዚህ ላይ አሜሪካና እስራኤል ሁለት ወሳኝ ቅድመ ሁኔታዎችን አስቀምጠዋል። አንደኛው ኢራን የጀመረችውን የኒውክሌር ፕሮግራም እርግፍ አድርጋ መተው አለባት። ሁለተኛው ለጦር መሳሪያ የሚያበለጽገውን የበለጸገ ዩራኒየም ሙሉ በሙሉ ለአሜሪካ ማስረከብ አለባት። ትራምፕ ኢራን ይህንን ዩራኒየም በነፃ ለአሜሪካ ታስረክባለች፣ አሜሪካ አንዲት ሳንቲም አትከፍልም በማለት በየመድረኩ ሲያስተጋቡ ቆይተዋል። በተጨማሪም ኢራን ዳግም ወደ ኒውክሌር ጦር መሳሪያ ግንባታ እንደማትመለስ ተስማምታለች ብለዋል። ነገር ግን ትራምፕ ነገሩ አልቋል፣ ስምምነቱን በፊርማ መጽደቅ ብቻ ነው የቀረው እያሉ ባለበት በዚህ ወቅት ከኢራን በኩል የወጣው መግለጫ የሁሉንም ሰው አፋሲዟል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባቃር ዝምታቸውን ሰብረዋል። ትራምፕ ለሚሉት ነገር ሁሉ ቀጥተኛ ምላሽ ሰጥተዋል። ኢራን የኒውክሌር ፕሮግራሟን ለመተው ተስማምታለች የሚለው የለም የሚደረግ ይህንን ያለው ማን ነው? ይህ የኢራን አቋም አይደለም ሲሉ አስተባብለዋል። ከዚህም አልፈው የበለጸገውን ዩራኒየም አሳልፈው ስለመስጠት የተባለውን ሲያብራሩ የተጠቀሙት ቃል የኢራን የጠነከረ አቋም ቁልጭ አድርጎ የሚያሳይ ነበር። የበለጸገ ዩራኒየም ለእኛ ልክ እንደ ኢራን አፈር ቅዱስ ነው አሉ ቃል አቀባዩ። ይህ ዩራኒየም ለአሜሪካ ይሰጣል ብላችሁ በጭራሽ እንዳታስቡም ብለዋል። አሁን ትልቁ ጥያቄ ያለው እዚህ ጋር ነው። በኢራን ምድር ያለው ይህ ቅዱስ የተባለው የበለጸገ ዩራኒየም የአሜሪካንና የእስራኤልን ጫና ተቋቁሞ እዛው ይቆያል ወይስ ሀያላኑ አገራት በጉልበት ለመውሰድ ከዚህ የከፋ ሌላ ጦርነት ይከፍቱታል? የዓለማችን እጣ ፋንታ በእነዚህ 400 ኪሎ ግራም ዩራኒየም ንጥረ ነገሮች ላይ የተንጠለጠለ ይመስላል። እስቲ እናንተስ ምን ታስባላችሁ? ኢራን ይህንን ዩራኒየም አሳልፋ ትሰጣለች ብላችሁ ታምናላችሁ ወይስ እስከ መጨረሻው ትፋለማለች? ሀሳባችሁን ከታች ባለው የኮሜንት መስጫ ላይ አስቀምጡልን። ለዛሬ ይዘንላችሁ የቀረብነው መረጃ ይሄንን ይመስል ነበር። ለዛሬ እዚህ ጋር አበቃን። ቸር ቆዩልን።